ዌልካም ባክ ቱ ማይ ቻናል። እንዴት አደራችሁ? ዛሬ እሁድ ነው። ከጠዋቱ ኦልሞስት ለ12 ሩብ ጉዳይ ሆኗል እና ኦልሞስት በደንብ ነግቷል ማለት ይቻላል። እና እሁድን አብራችሁኝ ዋሉ። አሁን በጠዋት የተነሳሁት ምክንያቱም ምንድን ነው መሰላችሁ? ጅስት ጠዋት ወክ ማድረግ ስለፈለግኩኝ ነው። እና ዛሬ ብዙ ማድረገው ነገር አለ። አብራችሁኝ ዋሉ። አሁን እወጣለሁኝ። ቢያንስ ለ1 ሰዓት ወክ አረግና እመለሳለሁ። እና አብራችሁኝ ዋሉ። ኦልሞስት በደንብ ነግቷል ማለት ይችላል። ቆይ ላሳያችሁ። በጣም ነው የሚያምረው። ልውጣ ራሱ በባልኮኒ እና ይሄን ይመስላል። እና በደንብ ነግቷል ራሱ ማለት ይቻላል። እና አሁን እንውጣ። ቢያንስ ለ1 ሰዓት ወክ አድርገን ከዛ በኋላ ደግሞ እንመልሳለን ማለት ነው። አብራችሁኝ ዋሉ። ዛሬ በአዲስ ቅያስ ነው የመጣሁት በሉ እና ያው ከጠፋሁም ሪከርድ ላድርገው ብዬ ነው። እና በጣም ጭር ብሏል። ጭር ብሏል ማለት አልችልም። አይ አላለም። የተከፈቱ ሱቆች፣ ምግብ ቤቶች ያሉም እንጂ የሰው እንቅስቃሴ በደንብ አለ። ግን ይበርዳል፣ ንፋስ አለ። ትላንት ሲዘንብ ነው ያደረው እና ሰውነቴ በደንብ እየሞቀኝ ነው አሁን። እና የጋብሮች ተረት እንደሚባለው ልክ ብርድ ሲሆን እሳት ከማቀጣጠል ይልቅ ምን ያደርጋሉ? ትልቅዬ የማይፈለጥ እንጨት ለመፍለጥ ይሞክራሉ። ከዛ ሰውነታቸው ይሞቃል። ከዛ እሳት ማቀጣጠል አይጠበቅባቸውም ማለት ነው። ያው ሰውነት ደግሞ እንቅስቃሴ ላይ ሲሆን ደግሞ ፕላስ ሙቀት ይሞቃቸዋል። ያ ምን እያወራሁ ነው? ኤኒዌይስ እና አዎ በሰዓቱ ነው ቢያንስ 10 ደቂቃ 15 ደቂቃ አልተጓዝኩም። ተጉዣለሁ ብዬ አስባለሁ። እንዳልጠፋ ደግሞ እንዳልጠፋና ያ ልማዴ ስለሆነ ግን ያው አሁን እንዳልኳችሁ የረመዳን ወቅት ስለሆነ አሁን ሱቆችና ምን ስፔሻሊ ምግብ ቤት ስለሆነ ብዙ ያለው እንዳለ ስለሚዘጋ ጭር ያለ ነው ሁሉ ነገር ጭር ያለ ነው። ከዛ በተረፈ ግን የተወሰነም ቢሆን የሰው እንቅስቃሴ አለ። ዛሬ ደግሞ እሁድ ነው። አሁን ቢያንስ ከ45 ደቂቃ በላይ ተራምጃለሁ። ግን እስካሁን 10,000 ስቴፕ አልሞላም። አላቅም፣ ደክሞኛል፣ የምር ደክሞኛል። እኔ እንጃ። ፕላስ ደግሞ በጣም ብዙ ርቀት ነው ዝም ብዬ ተራመድኩት ሳላውቀው። ያለሁበትን ከተማ ለቆ መውጣት በሉት። ኤኒዌይስ ገና አሁን 6,000 ስቴፕ ነው የተራመድሽ እያለኝ ነው ስልኬ። ስለዚህ 4,000 ይቀረኛል። ስመለስ ይሞላል ብዬ አስባለሁ። በነገራችሁ ላይ እዚህ እንትን አለ፣ ራይስ ፊልድ አለ። ራይስ ያመርታል። የሩዝ እርሻ አለ። የሩዝ እርሻ ሩዝ ይመረታል። እና ያ አሁን 1 ሰዓት ሊሆን ነው ከጠዋቱ። ኦልሞስት ሆኗል በሉት። እስከ 1 ሰዓት ተኩል ቤት እደርሳለሁ
ብዬ አስባለሁ። ያ ተከተሉኝ። ስቴይ ቲዩንድ። ፋይናሊ ወክ አድርጌ ተመልሻለሁ። ደክሞኛል በኢየሱስ ስም እና እንደውም ጭራሽ 11320 ስቴፕ የተራመድኩት። በጣም ሞቆኛል፣ አልቦኛል። ግን ኤኒዌይስ በመንገዴ ላይ እንደውም ማለት ነው አትክልት ራሱ ገዝቼ ነው የመጣሁት። አሁን ከጠዋቱ ለ2 ሰዓት ጉዳይ ሆኗል። 1 ሰዓት ከ40 ነው ወክ ያረኩት ማለት ከ40 ደቂቃ። እና የዛሬ ፕላኔ ምን መሰላችሁ? የዛሬ ፕላኔ ምሰራው አሳይመንት አለ። ከዛ በኋላ ማገኛት ልጅ አለች። ከዛ ያው እየሄድን እናቅደዋለን። ግን በቃ ምሰራው አሳይመንትና ማገኘው ሰው እንዳለ ነው የማውቀው። በዚህ የገዛሁትን ራሱ አትክልት ላሳያችሁ። ልክ መንገዴ ላይ ስመጣ አለ አትክልትና ብሮኮሊ እና ራዲሽ፣ ዋይት ራዲሽ ሰርቼ ገዝቼው ራሱ አላውቅም። የመጀመሪያ ነው። በልቼው አውቃለሁ አላውቅም፣ ግን የመጀመሪያ ነው ገዝቼው መጣ በድፍረት። ትልቅዬ ነው። ምን ላደርገው ነው ግን የገዛሁት? ዩቲዩብ እናያለን ቪዲዮ እንዴት እንደሚሰራና እንሰራለን። እና ሌላም ደግሞ የገዛሁት ሌላ ስትሮበሪ ነው የገዛሁት። ስትሮበሪ ከዛ ሀባብ በቃ ይሄን የገዛሁት። አሁን ምን አደርጋለሁ መሰላችሁ? አሁን ሻወር ወስጄ ልመለስ። ሻወር ልውሰድ። ከዛ ቁርስ እንሰራለን። አሁን ሻወር ወስጄ ልመለስ። ተመልሻለሁ። ሻወር ምናምን ታጥቤ ፏ ብዬ። ከዛ ግን ምን መሰላችሁ? አሁን ቁርስ ምን እንደምበላ እርግጠኛ አይደለሁም፣ አላውቅም። ስለዚህ እንዲህ ምን እንደምሰራ የገዛሁት ራዲሽ አለ። በዚህ እኔ ራዲሽ ሰርቼ አላውቅም። በልቼ ራሱ አውቃለሁ፣ በልቼ ራሱ ማውቅ አይመስለኝም። እና ምን ልስራ? ኢትስ ጀስት ግራ ያጋባል በእውነቱ። እና ዩቲዩብ ላይ ሰርች ላድርግና ምን አለ መሰላችሁ? እንትን አለኝ። ዋው ሽንኩርት ራሱ የለኝም። አሁን ነው ትዝ ያለኝ። ቀይ ሽንኩርት የለኝም። ኤኒዌይስ ባለው እሰራለሁኝ። ቲማቲም አለኝ፣ ብሮኮሊ አለኝ፣ ካሮት አለኝ። ሌላ ምንድን ነው ያለኝ? በቃ እሱን እንጥበሰውና በቃ ኖርማል እሱን መጥበስ ይሻለኛል። ምንም እንትን ማለት ራሱ አያስፈልግም። ስለዚህ በቃ ላብስል አይመስላችሁም? በነገራችሁ ላይ ማለት ነው ባለፉት 2 ወራት 25 ቪዲዮ ሰርቻለሁ ማለት ኢቨን ከፍተኛ እይታ ያለው ማለት የቆዩት ራሱ እስከ 184 ምናምን አይነት ቪዲዮ ራሱ ይኖራቸው። I'm really proud of myself የምር ማለት 25 ቪዲዮ ሰርቻለሁ። በጊዜ ሂደት በደንብ ኤዲቲንግ ስኪል እና የሚባለው ነገር ላይ ስጀምር በጣም አሪፍ ባልሆንም አሁን ላይ አትሊስት የተወሰነ ነገር በየቀኑ እያወቅኩ እያስተካከልኩ ነው እየመጣሁ ያለሁት። ግን በጣም ተገርሜያለሁ። 25 ቪዲዮ ሰርቻለሁ እና ዋው ዩቲዩብን ቼክ ሳደርገው ዋው። እና ፕሊዝ ሰብስክራይብ አድርጉ፣ ግን ላይክም አድርጉት ቪዲዮውን። እና በቃ ልጀምር ማብሰል አሁን። እና የምጠቀማቸው ኢንግሪዲየንቶች ምን መሰሏችሁ? ነጭ ሽንኩርት አለኝ፣ ቃሪያ፣ ቲማቲም እና ራዲሽ የገዛሁት ራዲሽ። የምር ይሄ የመጀመሪያ ጊዜ ነው ራዲሽ ገዝቼ ስበላ ራሱ ሆነስትሊ ስፒኪንግ የራሱ የመጀመሪያ ጊዜ ነው ስበላ። እና እነዚህ ነው የምጠቀመው። እና ሳዋራችሁ ባይዘኝ ማለት ነው ዛሬ ሳይሆን ትላንትና የሆነ ቪዲዮ እያየሁኝ አሁን ላይ ይመስለኛል ብዙ ኢንሰኪዩሪቲዎች አሉብን አይደለ? እና የሰው ልጅ ማለት ነው ከድሮ ጊዜ ጀምሮ ራሱ ማለት ከሰልፍ ኢሜጅ ጋር ከሚባለው ኮንሰፕት ጋር ራሱ ብዙ ኢንሰኪዩሪቲዎች፣ ብዙ ጉለታችን እና ማየት የጀመርነው ወይም ደግሞ እያየን የመጣ ነው። ይሄ ቴክኖሎጂ ማለት ፎቶ መነሳት ኦር ቪዲዮ መቅረጽ ነው የሚባለው ኮንሰፕት ከመጣ በኋላ ነው። ምክንያቱም ጊዜ ይሰጠናል መልካችንን፣ ጉለታችንን አናላይዝ ለማድረግ እና
ከሰልፍ ኢሜጅ ጋር አሁን ላይ ብዙ ሰው ስትራግል የሚያደርገው ለምን መሰላችሁ? እኛ ይሄን ያህል ራሳችንን ማየት የለብንም ወይም ደግሞ ራሳችንን በጣም አብዝተን እንድናይ የተፈጠረን ሰዎች አይደለንም። ምክንያቱም ኢቨን ድሮ ራሱ የሰው ልጅ ራሱን የሚያየው ውሃ ላይ ብቻ ነበረ፣ ማለት ሪፍሌክሽኑን የሚያየው ውሃ ላይ ነበረ። አሁን ላይ ግን ራሳችሁን የምታዩበት ምክንያት ብዙ ነው። ስልካችሁን ስከፍቱ ራሳችሁን ታያላችሁ። ስታልፉ መስታወት የሆነ ቦታ ራሱ ራሳችሁን ታያላችሁ። በጣም ፎቶ መነሳት አለ። በጣም በብዙ ኦኬዥኖች ላይ ቪዲዮ ታነሳላችሁ እና ኖርማሊ ይሄ ሲተነተን ብዙ ኢንሴኩሪቲ ኖረውባችሁ ሳይሆን እናንተ የምታያቸው ኢንሴኩሪቲዎች በነገራችሁ ላይ ልክ ሰዎች ሲያያችሁ ስፖት አያደርጉትም። እኛ ራሳችን አይምራችን ውስጥ የፈጠርነው ኮንሰፕት ነው እና እነዚህ ቴክኖሎጂዎች ደግሞ ኢንሴኩሪቲዎቻችንን ይበልጥ አይምራችን ላይ ጫና እንዲፈጥር አድርጎታል። ምክንያቱም የሆነ ኢቨንት ትታደማላችሁ። ከዛ በኋላ የተነሳችሁትን ፎቶ ወይ ቪዲዮ ቁጭ ብላችሁ አናላይዝ ታደርጉታላችሁ። አገጬ ትላላችሁ፣ እጄ፣ እግሬ፣ ወገቤ አካባቢ ምናምን እያለን በጣም አናላይዝ ስለምናደርግ ነው አሁን ላይ ብዙ ሰው ከሰልፍ ኢሜጅ ጋር ስትራግል የሚያደርገው። እነዚህ ላይክ ዋው አክቹዋሊ የሚገርም ኮንሰፕት ነው። ራሱ ላይክ ዋው የሚገርም ነው ያልኩ ነበር ያየሁት እና አሁን ቲማቲሜን ልጥና ግን ያወራሁት ነገር ሴንስ ይሰጣል። ለእኔ ሴንስ ይሰጣል ማለት ሳወራው ሴንስ እንዲሰጥ አድርጌ ላወራው አላወራው አላውቅም። አይ ቲንክ ይህ ነገር ይላጣል መሰለኝ ሚላጥ ይመስለኛል። ልላጠው። ለማንኛውም ዋው ዲስ ኢዝ ዴም ኩል ዋው ይሄን ቅዳሜ ዛሬ እሑድ ነው። ቅዳሜና አርብን የምሰራው ብዙ ማለት ነበረ፣ ግን ተዝናንቼ የምሰራቸውን አሳይመንት ወደ ጎን ትቼው ነበረ። ስለዚህ ዛሬ እነሱን አሳይመንቶች እሰራለሁ። ሆፕፉሊ ጨርሳለሁ ብዬ አስባለሁ። ያ ግን ይሄ ነገር ውሃ ይበል ምን ይበል ራሱ እንጃ። ግን በቅል መጥበስ የሚሻል ይመስለኛል። ጥብስ ለማድረግ ልሞክር። ልጥበሰው ምን እንደሚሸተው ግን ሽታው ራሱ ለየት ያለ ነው። ልክተፋ በክቡ ቀይ ሽንኩርት ስለሌለኝ ነጭ ሽንኩርት እንጠቀማለሁ ማለት ነው። አይ ዶንት ኖ ሆፕፉሊ ጤነኛ ምግብ እንደሚሆን ተስፋ አደርጋለሁ። ግን ብቻ ራዲሹን ለመጥበስ ነው የምሞክረው። this is experimental so ይሄን አደርጋለሁ። ቲማቲሜን በዛው ልክተፍ። ከዛ የሚሆነውን ማየት ነው። መጀመሪያ ግን ራዲሹን ልጥበሰዋ ነው። እስኪ መጀመሪያ ራዲሹን መጥበስ የሚሻል ይመስለኛል። ራዲሽ በአማርኛም ራዲሽ ነው የሚባለው። ራዲሽ ባይዛዌ ራዲሽ ቀይም ራዲሽ አለ። ትንሽ ሆኖ ነገር ግን ቀይ አለ። ውጪው ቀይ ነው፣ ነገር ግን ሲከተፍ ውስጡ ነጭ ነው። እሱ ራዲሽ ነው መሰለኝ።
ባይዛዌ ስቶቤ በጣም የሚያግለበልብ ነው። በቃ ግልብልብልብ ነው የሚያደርገው። ግልብልብልብ አድርጎ ነው የሚያበስለው። ግልብልብ ባይዛዌ ግልብልብ ስድብ ነው። ሶ ያ የከተፍኩት ካሮት እና ቲማቲም ይሄን ይመስላል። እኔ ዘይት እሰራለሁ። ማለት ነው ጠብሼዋለሁ እና ግን ቲማቲም ደግሞ ስላደረኩኝ አይ ቲንክ ቲማቲሙን ከላይ ማድረግ አለብኝ። ኢትስ ጀስት ኮንፊውዚንግ አላውቅም። ግን በደንብ ተጠብሷል። በደንብ ነው የተጠበሰው ማለት እንደ ድንች እንደሚጠበሰው የለም። እና ሌላ ቲማቲም ላርግበት አላርግበት ኢትስ ጀስት confusing or I don't know. To be honest, this is very confusing. Or maybe እንዲህ ላደርግም እችላለሁ። ይሄን የጠበስኩትን just እዚህ ሳህን ላይ ላድርገውና ከዛ አይ ቲንክ ቲማቲሙን መጥበስ እችላለሁ። ከዛ hopefully እና ይሄን ይመስላል። ድንች የተጠበሰ ድንች ይመስላል ማለት እችላለሁ። ድንችና ከዛ ካሮት looks like this። አሁን ቲማቲም ልጥበሰውና አይ ዶንት ኖ ምን ላደርገው እንደሆነ አላውቅም። ሜቢ ቲማቲም ጥብስም ሊሆን ይችላል ስልስ ዋው ኦር ሜቢ የጠበስኩትን ከላዩ ላይ ማድረግ እችላለሁ። ያ possible very possible። so አሁን ቃሪያን ነው የምከትፈው። እና አሁን ላይ ስልሱ አይ ቲንክ ደርሷል ማለት እችላለሁ። እና አሁን እቅዴ ምን መሰላችሁ? እቅዴ ቃሪያ ያለ እዚህ ጋር ቃሪያ ላድርግበታ። ቃሪያውን እዚህ ላድርግበት። ከዛ ያው አሁን ስለ ይባላል ስልስ ስለሆነ እላዩ ላይ ደግሞ የጠበስኩትን ላድርግበት። አይ ሚን this was unplanned actually ግን ያ ዘይቱን በደንብ like this wow ይሄን ይመስላል።
what did I even make? This is something out of the world. ከዓለም ወጣ ያለ ምግብ የምር this is something new. Wow. እና ይሄን ይመስላል የሰራሁት ምግብ። ቀደም ብልተሽ ለወደው ለላሳያችሁ ይሄን ይመስላል። እንደዚህ አይነት ምግብ ሰምታችሁ ማታችሁ እንደማታውቁ ተስፋ አደርጋለሁ። ግን ቆይ የምር ፎቶ ላንሳ። ይሄ ለታሪክ የሚቀመጥ ነው። ታሪካዊ ዋው! ራዲሽ፣ ቲማቲም፣ ካሮት እና ምንድን ነው ያደረኩት? ራዲሽ፣ ቲማቲም፣ ካሮት፣ ቃሪያ እና ነጭ ሽንኩርት በእነዚህ ብቻ የተሰራ ያበደ ምግብ። So let me just like plate it. ይሄ ቀመጥና ከዛ ያው በዳቦ ነው እንበላው። እቴክ ዳቦ አለኛ hopefully ዳቦ አለኝ። So just eat it with this. እና ቁርሴ ይሄን ይመስላል። ፋይናሊ ምግቤ ቀርቧል። ይሄ ነው ዋናው ሰዓት። ይሄ ነገር ምግቡ ቆንጆ ነው ኦር አይደለም የሚለው ነገር እቲክ የምንገመግምበት እና እኔ ጀስት ኤኒዌይስ ግን የሆነ የድንች አይነት ቴክስቸር ነው ያለው። እስኪ እንደነቱ ከሆነ የምር አይደብርም፣ ግን እንደምን አይነት ነው ቴክስቸሩ የዚህ ነገር። ድንችም ማለት አልችልም፣ ምንም አልችልም፣ ግን የተወሰነ ይመራል። ወይም እኔ አሰራር ሊሆን ይችላል፣ ግን ትንሽ ይመራል። ኤኒዌይስ ለማንኛውም ይሄን በላና ቀጣይ አሳይመንት አለኝ። አሳይመንቴን ነው የምሰራው እና በልቼ ልመለስ። በልቼ ከዛ ወደ አሳይመንት ይገባለሁ። አሁን አሳይመንቴን ሰዓት ጀምራለሁ። ዛሬ እሁድ ነው እና ድንገት ቲክቶክን ስከፍት አገኘሁኝ ላይቭ እና እዚህ ባይዘዊ አይገኝም፣ ኦርቶዶክስ ቸርች እንደልብ አይገኝም። ግን እዚህ ጋር ኢቭን ላይቭ አለው እና አረም ነው ኢትዮጵያ እዚህ ጋር terimalah pengajaran hai para hakim dunia, beribadahlah pada Yehuwa dengan takut dan jumlah kakinya dengan gemetar supaya ia jangan murtad. እና አሁን ላይ የምሰራውን አሳይመንቴን ጀምራለሁ። አሁን ከጠዋቱ 3 ሰዓት ነው። ዛሬ በጣም ፕሮዳክቲቭ ቀን ነው እያሳለፍኩ ያለሁት በእውነት። ወክ አድርጌ መጥቼ አብስዬ ታጥቤ ሌላ ምንድን ነው ያደረኩት? ብዙ ነገር ነው ያደረኩት። ዋው በጣም የሚገርም ነው በእውነቱ የሚገርም ነገር ነው ያደረኩት። ሶ አሁን ዶክመንት ላክ ወደ ፒሲ እና ከአሳይመንቴን እንጀምራለሁ። አብራችሁኝ ዋሉ እና አሁን አሳይመንቴን ልጀምር ነው። አክቹአሊ አሁን ሳየው ብዙ አይደለም፣ በጣም ብዙ መስሎኝ ነበረ እና ማለት ነው ትናንትና ነው ራሱ የገዛሁት ኮኮናት ኦይል እና ፊቴ ከሆነ ጊዜ በኋላ እንጃ ትክክል አይደለም እና ለፊት ጥሩ ነው በጣም ሲሉን የገዛሁት እና ሽታው በጣም ደስ የሚለው። ከዛ አሁን ይሄንን አሳይመንት ሰራለሁ ማለት እንዳሰብኩት ብዙ ስለሆነ
ሜቢ በአንድ ሰዓት ምናምን ጨርስ እችላለሁ። በአንድ ሰዓት ካነሰ ጊዜ ውስጥ ራሱ። ከዛ ይሄን አሳይመንቴን እንሰራለሁ። ከዛ ምንድነው የማደርገው? አሳይመንቴን ከሰራሁኝ በኋላ ሆፕፉሊ ሌላ ከስር የሚሰሩ ነገሮች ካሉ እነሱን እንሰራለሁ። that's all. Yeah. So let me start. አሳይመንቴን ጽፌ ጨርሻለሁ። በመጨረሻው ታይፕ ማድረግ ብቻ ነው የሚቀረኝ ፒሲ ላይ ስመለስ አደርጋለሁ። አሁን 6 ሰዓት ከ20 ስለሆነ ልክ ተኩል ሲሆን ስለምወጣ ልብሴን ጀስት ቀይሬ ከዛ ማገኘው ሰው አለ ጀስት ወጣ ስቅታ ሊገለኝ ነው። ይሄን ቪዲዮ ለመቅረጽ ከ7 ከ8 በላይ ነው የሞከርኩት እና ኢት ኢንተራፕትስ መሀል ላይ ፋይናሊ ጌታ ሆይ እና በቃ ቀይሬ ልመለስ። ልብሴን ቀይሬ ተመልሻለሁ። አሁን ለሰባት 20 ጉዳይ ሆኗል። ጌታ ሆይ ስቅታው እየደጋገመኝ ነው። ማን እያነሳኝ ነው? ማን አነሳኝ ነው የሚባለው ስቅታ እና እንውጣ ላጥፋ እንትኔን ኤሲን አጥፍቼ ምክንያቱም ይቆጥራል። በጣም ነው የሚቆጥረው ኤሌክትሪሲቲ እዚህ አሁን ደግሞ እሱ ብቻ ሳይሆን ማለት ነው ስለ መውጣት ስናወራ አሁን ረመዳን ነው ሲዝኑ። ምሳ ልበላ ነው የምወጣው። ግን ጥያቄ ምን መሰላችሁ? ክፍት ሬስቶራንት በቀላሉ ይገኛል ወይስ አይገኝም የሚለው ነው ጥያቄው። ይሄ ነው። አላውቅም ብቻ አብረን እንፈልጋለን። ተባብለን ነው ራሱ የተቀጣጠርነው። ምግብ ቤት ካገኘን ካላገኘን ደግሞ እንፈልጋለን ተባብለን ነው። ኤኒዌይስ በቃ አሁን ወርዳለሁ እወጣለሁ። ተከተሉኝ። ፋይናሊ አውትሳይድ ወጥቻለሁና ግን ማለት ነው ይሞቃል። እግዚአብሔር በጣም ሙቀት አለ እና እሷን እንጠብቃታለን። ከዛ እንሄዳለን። አሁን እንግዲህ ተመልሻለሁ። ከቀኑ 7:40 ለ8 ጉዳይ ሆኗል። በስማም በጣም ነው የሚሞቀው ውጪው። ታበላውኝ ነው ራሴ የመጣሁት እና አሁን ማረጋው ነገር ምንድነው ተወሰነ የጀመርኳቸው ነገሮች እጨርሳለሁ ምናምን። ከዛ በኋላ ምንድነው ከዛ በኋላ ቅድ ላይ ምንም ያደረኩት ነገር የለም ወይም ደግሞ ያቀልኩት ነገር የለም። ደግሞ እናስባለን እናረጋው ያ ግን አለ ጊዜው ልጨርስ ምጽፈው ምናምን ነገር አለ። እሱን ጽፌ ልጨርስ። አሁን ከምሽቱ 1 ሰዓት ላንቹ ጉዳይ ሆኗል። የእሑድ ቀን ይመስላል። ፕሮዳክቲቭ ነኝ ማለት አልችልም። ሰራቸውን አሳይመንቶች ሰርቼ ነው ጨርሻለሁ። አይ ዶንት ኖ ፕሮዳክቲቭ ነኝ ማለት ግን አልችልም። ኤኒዌይስ ግን እስከዚህ አሁን ራሱ ማለት ነው ሆነስትሊ ስፒኪንግ ግራ ገብቶኛል ምን እንደማደርግ። ላንብብ፣ ልነሳ፣ ልተወው፣ ልተኛ። ኢትስ ላይክ በአንድ ጊዜ ብዙ ነገር ማድረግ ትፈልጋላችሁ ግን ደግሞ ምንም እያደረጋችሁ አይደለም ማለት ነገር የለም። ግን የዛሬ ውሎ ይሄን ይመስላል። ከዚህ በኋላ ፕሮባብሊ ወይ ተኝቼ ተነስቼ የምሰራውን እሰራለሁ፣ አለበለዚያ ደግሞ ሰዓቱን ገፋ አድርጌ የምሰራቸውን ነገሮች ጨርሼ
ከዛ በኋላ ወይ ተኛለሁ እና የእሁድ ውሎዬ ይህን ይመስላል። ቻናሉን ሰብስክራይብ አድርጉት፣ ቪዲዮን ላይክ አድርጉት። አሁን ራሱ ቻናሌ 8300 ምናምን ሰብስክራይበር ገብቷል። በጣም 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 ነው ማመሰግነው። አም ሪሊ ግሬትፉል የምር ማለት ልክ ስጀምረው ከዜሮ የተጀመረ ማለት ከሁለት ዓመት በፊት ምናምን ጀምረው ይሄንን ቻናል በጊዜ ሂደት በጣም ዩቲዩብ ጊዜ እንደሚፈልግ ምናምን በደንብ ያስተማረኝ አይነት ቻናል ነው እና አም ሪሊ ግሬትፉል የምር 8000 ሰብስክራይበር ማለት ልክ ይህን ቻናል ስጀምረው ቱቶሪያል ቻናል አድርጌ ነበር የጀመርኩት ማለት ኢትዮዝ በጣም ትልቅ ቁጥር ነበር እና አሁን ላይ 8000 ሰብስክራይበር አለኝ። ዋው እና ቻናሉ ሰብስክራይብ ቪዲዮ ላይክ ማድረግ እንዳትረሱ። በሌላ ቪዲዮ እስክንገናኝ ባይ